እና ከዛ ከሁለት ወር በኋላ እንደዚህ አይነት አመል አለበት እንዴ ምናምን ብለሽ ጠየቅሻት? እሱ ጋር ያቀ ከዛ እንደዛ ልጀምር። አዎ ማሪ ጀምሪ ካቆምሽበት። ሰውየው ከነካሽ በኋላ ስታልፊ ሰውነትሽን ሲነካሽ ደንግጠሽ አብረሽ ለምሰራው ሰራተኛ ሰውየው እኮ ነካኝ እንደዚህ አይነት አመል አለበት ወይ ምናምን ብለሽ እየጠየቅሻት ከእሷ መልስ ጀምሪ። ከዛ በኋላ አይ እንደዚህ አይነት ነገር የለውም ድንገት ነክቶሽ ይሆናል ምናምን አለችኝ። እሺ ብዬ እኔም ቀለል አድርጌ ግን ራሴን መጠበቅ ጀመርኩ። ለምን ሳየው ሰውዬው ሲጀመርም ያስፈራል። እንደዛ አይነት ነገር ከተፈጠረ በኋላ በቃ ራሴን እንትን ማለት ጀመርኩኝ። የሁለት ወር ደሞዝ ተቀብዬ ከዛ በኋላ እሱ 7,000 ብር የሰጠኝን መመለስ ፈለግኩ፣ ፍቅረኛዬ ማለት ነው። ከዛ ለምን በቃ እኔ ሰፖርት አድርጎኛል፣ በገንዘብ መንገድ የሚሄድ ነገር አይደለም የኔና የእሱ ነገር ብዬ እሱን ላኩለት። ከዛ በኋላ ደግሞ እየቀራችሁን አካውንቴ ላይ አስገባ፣ ሞልቶ ይሁ የአንቺ ገንዘብ ይሄ ነው ብሎ ፎቶ አንስቶ አካውንቴን ላክልኝ። ከዛ 2 ወር ከእንትን ካልኩ በኋላ ሴትዮዋ ወደ ሐኪም ቤት ሄዳለሁ፣ ልጄ ዛሬ ቀጠሮ አለው እና ግን ከእሷ ጋር ነው የሚሄዱ፣ ልጁ ከእሷ ጋር ብቻ ነው የሚስማማ፣ ሱካር በሽታ ስላለበት ማለት ነው። እሺ ብዬ እኔ ቤት ቀራ፣ ማንም ሰው አልነበረም። ከዛ የምትወክሽ ልብስ አለ የሆነ የተፈጠረው ነገር ካለ እኔ እንጃ ሰውየውን ትጠራጠሪ የሆነ አላቅም፣ ብቻ ሴትዮዋ ስልክ ደውይልኝ ግን አትፍሪ ንገሪያት አለቻት። እና እሷ እንዲ እያለችሽ ምናምን ስትለኝ እሺ ብዬ እሷ የሰጣችኝ ስልክ እንደዚህ ጡት ማጃዬ ውስጥ ቁጭ አረኩትኝ። ኖኪያ ነገር ናት። እና ከዛ በኋላ ለምን ባለፈው ዕለትም በጣም ስለተጠራጠርኩ እኔ ፈራው፣ ገብቶሻል አይደለም? ከዛ በኋላ ልብስ እየተኮስኩኝ 10 ሰዓት እሷ የወጣችው ዙሁር ላይ ነው። ከዛ 9 በዱባይ 3 ሰዓት ተኩል አዛን ከወጣ በኋላ ስፖርት ቤት ሄዶ በለበሰው የስፖርት ልብስ ከዛ መጣ ሰውዬው ማለት ነው። ሲመጣ ማማ ምናምን የለችም እንደሌለች እንደጠየቀኝ ይገባኛል ነው አልኩትኝ። ከዛ ስለው እሺ በቃ አለኝና መኝታ ክፍል ገብቶ ሀቡዬ እናቱ እንደወለደች ድንገርሽ እናቱ እንደወለደች ምንም አይነት ልብስ ሳይለብስ እናቱ እንደወለደች ልብስ የሚተኩስበት ክፍል ቀጥ ብሎ መጣ። ከዛ እንደ ቀና ብዬ አየሁትና ምን ፈልጌ ነው አልኩትኝ። በአማርኛ ምንም ምን የማውቀው ነገር ቋንቋ የለም፣ ልብስ እየተኮስኩ ነው። ካውያውን እንደዚህ ይዤ ምን ፈልጌ ነው አልኩትኝ። ሾ ዋት ምናምን ነገር አለኝ። ከዛ ልብስ ምን ተኩስበት ክፍል ልክ ከዚህ ከጀርባዬ የእኛ መኝታ ክፍል መግቢያ ነው። ከዛ ካውያውን እንደዚህ ይዤ ወላሂ ላዚም ወደ እኔ ከመጣ አንተ ውሻ ሊክስክስ ይሄንን ካውያ ነው አናቴ ላይ ቁጭ ማድረግ አልኩት። ማውራን አላቅም ምን እንደምናገረው ጭራሽ በቃ ሾ ዋት ምናምን ነገር እያለ ወደ እኔ እየተጠቀሙ ካውያውን ልክ እንትን ሶኬቱ ላይ እንዳለ ወደ እሱ ወርውሬ ወደ መኝታ ክፍላችን ፊት ለፊት እንደዚህ በነበሩ ወደ መኝታ ክፍል ገብቼ እንዲህ ስል እግሬን ያዘ። ከዛ እግሬን ያዝ ሲያደርገኝ እንዲህ ተንጠራጠርኩትና አንገቱ ላይ የሆነ የወርቅ የለበሰው ወርቅ አለ የሆነ እንደ ሀብል ነገር ማለት ነው። ከዛ በጭቅ ሳደርገው እጄ ላይ ቀረ። ከዛ የያዘኝ እንደዚህ እጄን እንትን ያለው የቆራ እንትን ያለኝ በቃ የተመለጥኩ የሆነ እጁ የያዘኝበት እጅ ሁሉም ነገር ምልክት አለ። ከዛ በኋላ መኝታ ክፍሉ ሮጭ ገብቼ ግጥም አድርጌ መኝታ ክፍሉ ዘጋውኝና ከበት የልጆች ልብስ ትንሽ ወረድ ያለ ነው፣ እንደ ታላቅ እንደ ፍሪጅ ነገር የወረደ ነው። በሩንም መዝጋትንም እንትን አላልኩም። እየሮጥኩኝ ከበቱ ላይ ወጥቼ ቁጭ እስኪ ወንድ ነህ አንተ ነህ አልኩት። እዛ ላይ የሆነ እንትን ነገር አለ የልጆቹ መጫወታ። ከዛ ወደ ታች ወረውራለሁ። እስካሁን ስልክን እንዴት አላስታውስም። የሻለጡት ማጃዬ ውስጡ ነው የያዝኩትኝ። ከዛ በኋላ ተረጋግቼ እየጮኩኝ ምን እያልኩኝ እጄ ላይ የእሱ ወርቅ እጄ ላይ ተበጥሶ ቀርቷል። ከዛ በኋላ እሱን እንዳለ ይዤ ቀጥታ ለሴትዮ ደወልኩላት እየተንቀጠቀጥኩ ወደ ራሴ ከተመለስኩ በኋላ ማለት ነው። ከዛ በኋላ እንትን ደወልኩና እሷ ስታነሳ ምንም መልስ መናገር አልቻልኩም። ማልቀስ ነው ስራ ይበቃ። እያበረረች ሴትዮዋ ምንም አይነት መልስ እንትን ሳትል ስልኩን እንዳዘግ ዶንት ክሎዝ ምናምን ነገር እያለች እየሮጠች መጣ። ከዛ እሷ ስትመጣ ቶሎ ብሎ ልብሱን ለባብሶ ምን ብሎ በመጣ በመኪና ተነስቶ ሄዷል። የለውም እሱ ጭራሽ ሄዷል። ከዛ በኋላ ላይ አሁን እንደ ኖርማል እየነገርኩሽ ነው
በዛ ላይ ሽንት አምልጦኛል፣ ተንቀጥቅጫለሁ። በቃ ማደርጎን አላውቅም። ብቻ ምን ብዬ ልንገርሽ? ሴትዮዋ መጣች። ስትመጣ እጅ ላይ ምልክት አለ። እንደገና ደግሞ ከአንገቱ ላይ የተበጠሰ የአንገቱ እንትን ምንድን ነው ሀብል፣ ይኸው የባልሽ ነው እንጂ አልኳት። ያዥ አልኳት። ደላላው ግን ሀቡ እንዳሁኑ አይደለም፣ በጣም መልካም ሰው። ከዛ ለማንም እንዳትደውይልኝ ለደላላይ ደውይልኝ አልኳት። ከዛ ስጋ ኢትዮጵያ አለችኝ። ከዛ አንቺ ነሽ ያስበላሽኝ። እኔ ከኛዋ ሴትዮዋ ጋር ነው ልጅቷ ጋር ነው ያወላው። ግን ሰውየው እንደዚህ አይነት አመል ካለበት እንደዚህ አይነት ችግር አለበት። እኔ ተስማምቼ እየኖርኩ ነው ብለሽ እኔ ለምን እንድጠነቀቅ ለምን አልነገርሽኝም? ከልጅቷ ጋር እኔ ምንም ከሴትዮዋ ጋር እኔ ችግር የለብኝም። ለምን ጠይቄሽ ነበር? ምን እዚህ ቤት ምን አለ ምን የለ ብዬ እኔ የኔ ሰው አድርጌ ነው የጠየኩሽ። ነገር ግን ለምን አልነገርሽኝም እንድጠነቀቅ? ቢያንስ እኮ እህትሽ ነኝ፣ አንድ ቋንቋ እያወራን ለምንድን ነው እንትን ያላልሽኝ ምናምን ነገር አልኳት። እኔ እኮ እንደዚህ አይነት ነገር ይፈጠራል ብዬ አይደለም። ሰውዬው ዛሬ ምን ተፈጥሮ ነው የነካሽስ? ምን ተፈጥሮ ነው እንደዚህ የሆነ? ምንድን ነው የምትልሽ አለቻት። ትጠይቃታለች። እኔ የምላትን አትነግራትም። እኔና ሴትዮዋ መግባባት አልቻልንም። እቼን አሳያታለሁ። ይሄ ምንድን ሆነ? ባባ አልኳት። የሰውዬው የባልሽ ነው የባባ ነው ምናምን ነገር አለ። ከዛ ቢሮ ነው ብቻ ነው የምላት። ምንም መልስ የለም፣ ምንም ወሬ የለኝም። ከዛ ቀጥ አድርጋ ቢሮ ደወለች። ትምጣ አለቻት። ከዛ አንቺም ነይ እሷም ትምጣ። ከዛ የቆየች የ6 ዓመት ልጅቷንም ይዛ እኔንም ይዛ ቀጥታ ወደ ቢሮ ሄርን። ሶስታችንም ተያይዘን ማለት ነው። እዛ ሄጄ በቃ የራስን እናትን ያገኘው አይደል? በቃ ወደ ኢትዮጵያ የገባው ነው የመሰለኝ። በጣም መልካም ናቸው ሀቡ። ወላሂ እንዳሁኑ ቢሮ አልተበላሽም። የዛኔም በጣም ማለት ነው ዋጋ ነው የሚከፍሉት እስከ እንትን ድረስ ማለት ነው። ከዛ እሺ ምናምን ብለን ምን ሆነሽ ነው ስላት፣ ሰውየው እንዲህ ነው ያደረግኝ። ይኸው እጄን ተመልከች፣ ይሄ የእሱ የአንገቱ ሀብል ነው። ሴትዮዋ ግን አልገባትም። ልጅቷ እየነገረቻት አይደለም። ሴትዮዋ ስጠይቃት አትነግራትም ምናምን ብዬ ከዛ በኋላ እንዲህ አልኳት። እሷ በአረበኛ ያለውን ነገር በሙሉ ነገረቻት። እኔ እኮ የ6 ዓመት ልጅቷ ቤት ያለች እንዴት እሷን ዛሬ ልነካት ቻለ? አላቅም። በቃ ይሄ ሁሉ የደረሰብኝ በሱ ምክንያት ነው። እንደዚህ ያደረገኝ እሱ ነው። ከዛ ሴትዮዋ ቀጥታ ሰውዬው ላይ ክስ ከፈተች። እስከ ዛሬ ምን ሲያደርግ እንደነበረ እኔ ምንም አውቀው ነገር የለም። ቤቴ ውስጥ ምንም እየተፈጠረ ያለው ነገር እኔ አላቅም፣ ምን እንደሆነ አላቅም። በቃ እሱ ባሌንም እቺንም አልተውም፣ ከሳችኋለሁ አለች ሴትዮዋ። ከሰሽ አልከሰሽ እኔ አይመለከተኝም፣ ብቻ እኔ ህይወቴ እንዲተርፍ ነው የምፈልገው። እቺ ልጅ አልተዋትም፣ እፈልጋታለሁ። እቤት ትስራ፣ አንገቴ ይታረዳ፣ አገሬ ላከኝ አልኳት። እዛ ሰው ቤት እንደለመጥኩኝ ሰው ቤት እየሰራው ኖራለሁ። አገሬን መልሽኝ እንጂ እሱ ቤት አልመለስም። አንደኛ ሰውዬው ተጋልጧል። ከዚህ በፊት ስራው የነበረበት ስራው የለመደውን ነው የደገመው። ስለዚህ እኔ እዛ ቤት መመለስ አልፈልግም። እባክሽን እኔ ደውይለትና ሸሪፍ ይባላል፣ በጣም መልካም ሰው ነው። ከዛ ደወለችና እንዲህ አለች። እኔ እኮ ሳዲን እኔ አውቃታለሁ። እዚህ በሰው ቤት ስንት ዓመት ሙሉ ስትንከራተት የነበረች ልጅ ናት። ጎበዝ ስለሆነች ነው የሆነ አሪፍ ቤት ፈልጋችሁ አስገቧት ያልኩት። በቃ አንዳንዴ በራስሽ ሰው ትበያለሽ። ወላሂ ባዳ ነው። ከዛ በኋላ ላይ እኔ አዲስ አበባ ውስጥ የማውቀው አንድ ፍቅረኛዬን ነው። የማውቀው ሰው የለም። ከቤተሰቦች በጣም ሸሽቻለሁ። ለምን እንደሸሽሁ ታውቂያለሽ? አዲስ አበባ ውስጥ ስኖር ብዙ ስም ተሰጥቶኛል። ዱርዬ ሆናለች፣ እናንተን ክዳለች፣ ቤተሰብ አትፈልግም፣ ብዙ ነገር ትብያለሁ። ግን እኔ ተለውጬ ወደ ቤተሰቦች ተመልሼ ማንነትን እንዲያው ይፈልጋለሁ ብዬ ያ ነገር ውስጥ ስላለ ዋጥ አድርጌ ለአንድም ሰው ወላ እናቴ ወላ አባት ለማንም ሰው አልደውልም። ለምን የተሰጠኝን አውቃለሁ። ያንን ዋጥ አድርጌ ከሀገር እንደወጣሁት ይሄው ሲደርስብኝ ከዛ ቢሮ ሆኜ ተረጋጋ ያሉኝ። እዛ ተረጋግቼ ምን ብዬ ደወልኩለት ለፍቅረኛዬ ማለት ነው። አለኝ የሚለው እሱ ነው፣ ማንም ሰው የለም። ከዛ ስደውልለት ምን ሆነሽ ነው አለኝ። እንዲህ ነው ምናምን ስለው ወሰደው አለኝ። አቡዬ
ምን አልኩት? ወሰደው አለኝ። ምንድን ነው የሚወስደው አልኩት። ከዛ እኔ ቀጥታ ልክ እንትን እንዳልኩኝ በቃ የሆነ የደፈረኝ ምናምን ነገር ስደት አይ አልኩና ከዛ ምን ነገር እንትን አላልኩም። ቢያንስ እንኳን አንተ እንትን በዚህ አጽናናኝ ብዬ አረ ምንም ነገር አልነካኝም፣ አልሐምዱሊላ በሰዓቱ ተርፌ ያለው ግን የተፈጠረው ነገር ይሄ ነው ምናምን ብዬ ነገርኩ። ነይ በቃ አለኝ። ወላሂ ምንም ነገር በቃ ይቅር። እኔ በፊትም ብዬሻለሁ አመታት ይቆያል እንጂ እኔም እለወጣለሁ፣ አንቺም ትለወጫለሽ። እምቢ ብለሽ በቃ እኔ ፍላጎትሽ ይሟላ ብዬ ነው እኔ ከዛም ከዚህም ተወዳድሬ እንድትሄጂ ያገዝኩሽ እንጂ ምንም እንትን ለማይለው አንቺ ህይወትሽን ለምን እንትን ትያለሽ? ነይ በቃ አለኝ። ከዛ አይ አልመጣም አልኩትኝ። ለምን ውስጥ የማስበው ምንድን ነው በቃ መቼ የሆነ ሰው ሆኜ ቤተሰቦች ይዩኝ በቃ እንደዛች አይነት ሰው ወልዳለች፣ ይሄን አይነት ልጆች አሏት ምናምን ነገር በቃ የሆነ የምትባዩ ነገር አለ አይደለም። ስንት ነገር እየተባልኩኝ እንትን ብያለሁ፣ ግን ወደኋላ መመለስ አልፈልግም አሁን። ከዛ ነገርኩ ለሱ። አይ ሌላ ቤት ገባለሁ፣ ግን ወላሂ አልመለስም አልኩትኝ። እኔ ካልሽ እሺ፣ ግን በየሰዓቱ በየደቂቃ ደውይልኝ፣ ካልቻሽ ደግሞ በማን እንደማገኝሽ ቁጥር ስጪኝና ችግር የለውም ቢቆጥርብኝም እኔ ደውልልሽ ሰጠው። ከዛ ከኢትዮጵያ ካርድ እየሞላ ከዛ ዋይፋ ተጠቀሚ፣ እነሱ ዋይፋ ስላላቸው ዋይፋ ተጠቀምና በሱ እናወራለን። ካርድ እየሞላ በየጊዜ በዛ በሚሰራ ስራ እስከ መቼ ነው ቀጥታ የሚደውልልኝ ብዬ ከዛ ካርድ የራስን ዋይፋ አስተካከለችልኝ። ከዛ ሴትዮዋ ስልክ ይገዛላታለሁ፣ ሲወጣ ይዣት ወጣለሁ፣ እኔ ቤት ስኖር ብቻ ነው የሚሰራ፣ እቺ ነው ልጅ እፈልጋለሁ እባክሽ 500 አይደለም በዱባይ የሚከፈለው እኔ 1000 ከፍላታለሁ። እችን ልጅ ነው ይፈልጋታለሁ። በቃ የቤቴን እኔ የተጨፈነ አይኔን እንዲከፍት ያደረገችኝ እሷ ናት። ሴትዮዋ አበደች። እኔ አልፈልግም አልኳት። ወላሂ ሀገሬን ላኪኝ እንጂ እኔ ሴትዮዋ ቤት አልመለስም፣ ህይወትን ለማጣት አልሄድም አልኳት። ከዛ የሆነች አንድ ሴት እዛ ሌላ ሰራተኛ የምትፈልጋለች፣ አረ እኔ ወስዳታለሁ አለች። እዛኔን 500 በሚከፈለው እዛ ጋር ስፈጠር የነበረው ስላየች ብቻ 800 ብር ከፍልሻለሁ እኔ ወስዳታለሁ አለች። እዛ ፈርማ ምን ብላ ሌላ ሴትዮዋ ይዛኝ ወደ ቤት ሄደች። አንድ ልጅ አላት፣ ባል አላት። ከዛ ምንም ነገር አትፍሪ፣ እዛ ቦታ የተፈጠረው ነገር ድጋሜ ምንም የሚፈጠረው ነገር የለም ከዛ አለችኝ። ሁሉን ነገር እየተከታተልኩ ነበር ምናምን ስትለኝ ከዛ ነገርኳት። እንዲህ አግብተሻል አለች። አይ ገና አላገባውም ግን ጓደኛ አለኝ ምናምን ነገር አልኳት። በቤተሰብ ታጭቻለሁ አልኳት። ሌላ ጎረቤት ልጅ አምጥታ ታስተረግማት ነበር። ከዛ እያልኩ እሷ ቤት ገባው፣ ስራ መስራት ጀመርኩ። ወረቀት ተሰራልኝ። እዛው ሴት ቤት ማለት ነው አይደል? ላላላላ ሌላ ቤት እዛው ያለች የሆነች ሴት ነበር የፈለገችሽ። እንጃ ለምንድን ነው ለምን እንደሆነ እሷም እንደው ታውቂያለሽ። ይሄ ናይል በቃ የሆነ ያቺ ፍቃደኛ ሆና ለምን መጨረሻ ያልነገርኩሽ ልጅቷ ከሰውየው ጋር ኮንታክት እንዳላት በቃ ከሱ ጋር እኔ እንደ ባልና ሚስት ከሱ ጋር አልኖርም እንጂ እንደ ባሌ ነው ማየው ብላ በግልጽ ተናገረች። በቃ ልጅቷ ኢትዮጵያዊቷ እንደ ባሌ ነው ማየው፣ እንደ ባሌ ነው ማየው ባባን እንደባላ ሴትዮዋ እንደዚህ ብላ ስጠይቀው ለምንድን ነው ይሄ ሁሉ አመት እኮ ከኔ ጋለች ሰዓት እኔ ለአንቺ አልተናገርኩም እንጂ እኔ እንደ ባሌ ነው ማየው አለች። ድርቅ ብላ በጣም ነው የምወደው፣ አዎ በጣም ነው የምወደው ምናምን ብላ በቃ ግልጹን ተናገረች ልጅቷ። ከዛ በኋላ ጭራሽ ትወደዋለች። አበደች ሴትዮዋ። እሷን እንደፈለገ አንቺ ከፈለሽ ሀገር ላኪያት፣ ከፈለሽ እስር ቤት ውሰጃት። እኔ ምንም ማውቀው ነገር የለም። እኔ ስለ ልጅቷ ነው በቃ እኔ እንደላለዋ እኔ ነኝ አይደለም፣ ስለ እኔ ልጅ ብቻ ነው የሚመለከተኝ። ስለዚህ እሷን እንደፈለግሽ አድርጊያት ምናምን ነገር እንትን ብዬ አለቻት። እኔ ከዛች ከሌላኛው እዛ ሰራተኛ ፍለጋ ለመጣች ሴትዮዋ ሰጣችኝ። ከእሷ ጋር እኔ ወደ ሌላ ቦታ ሄድኩት። እዛ በቃ ሴትዮዋ በጣም ትወደኛለች። ወላሂ አብዬ በቃ እኔ እንጃ እዛ ጋር እየተፈጠረ ያለውን ነገር እያየን ነበረ። በቃ ምናምን ነገር በጣም በቃ የሆነ ቦታ ኖረኝ። በቃ ገብቶሻል። በአንዱ ተበደልኩ፣ በሌላው ደግሞ አላህ ክሶኛል። እዛ ወደ እሷ ሄድኩኝ። 800 ብር እየከፈለችኝ አልሐምዱሊላህ ቤቱ ሰላም ያለ ነው። 2 አመት ቪዛ ሰራችልኝ። ያችን 2 አመት እንደምንም ጥርሴ ነክሼ
ሰራው ብሬን እንደነገርኩሽ አካውንቴ ላይ እያስገባው ምን እያልኩኝ እዛ በኋላ በቃ እሱም እየሰራ ተረጋግቶ እንግዲህ አሁን ከለቅሶ ፓርቲ ወደ ሌላኛው እንመለስና ከዛ እንዲህ ምናምን አልኩኝ። ሌላ ቤት ገብቻለሁ እየሰራው ነው ምናምን አልኩትኝ። በቃ እሺ ተረጋጊ፣ ዋይፋሽን ክፈቺ እና አሁን በቃ ሰላም ይሆናል ሁሉም ነገር። ግን ሰውዬው አልነካሽም አለኝ። ደጋግሞ ጠየቀኝ። ወላሂ አልነካኝም አልኩትኝ። ምን እኮ ይሄ እኮ በግልጽ የምታይ ነገር ነው፣ ለምን ይደብቃለሁ አልኩትኝ። ስለው በቃ አላህ እንኳን ጠበቀሽ ምናምን ነገር አለኝ። እዛ በቃ እያወራን ምን እያል 2 ዓመትን ጨረስኩ። ልክ 2 ዓመት ሊጨርስ 3 ወር ምናምን ነገር እንደዛ ስቀረኝ ምን ይስራ ምን ያደርግ ምንም ነገር አይነግረኝም። ፍቅረኛዬ ማለት ነው። ከዛ ምንም ነገር አይነግረኝም። እኔ ብሬ አካውንት ላይ ነው የሚቀምጠው፣ እንደዚህ ነው ምናምን ነገር እንትን አይለው። ከዛ የሆነ ጊዜ በቃ ለምን ሰፖርት አላደርገውም በቃ እንደዚህ በቃ እንትን እያለ የዛኔን እንኳን ስወጣ ራሱ ማንም ምንም አይነት ነገር በሌለኝ ሰዓት እሱ ነው ከጎኔ የነበረው እያልኩንም የተወሰነ ነገር እልክለታለሁ፣ አግዘዋል። ከዛ ለካሱ በዛን ጊዜ ያው መሬትም ርካሽ ነው፣ ቤትም ልስራ ብቲ ምንም ብቲ። ከዛ በኋላ ቤቱ በጣም 250 ካሬ ላይ ቤት ሰርቶ ምን ብሎ ከዛ ራሱም ተለውጦ ብዙ አይነት ነገር በቃ እኔ እንጃ ምን ብዬ እንደምነግርሽ። ከዛ እንትን ብሏል። ድንገት አንድ ቀን በኢሞ እህቱ ደውላልኝ ቬሎ ምረጭ አለች። ምን አልኩትኝ? ቬሎ ምረጭ? የምን ቬሎ? ከዛ እንዲህ እኮ ነው በቃ እንደመጣች ላገባ ትፈልጋለሁ፣ እዝቹ ቀለበት ላረጋ ትፈልጋለሁ ምናምን ነገር አልፈልግም አልኩት። ለምን እኔ የቤተሰቦችን ታሪክ ታውቃለህ፣ ሁሉም ነገር ነግሬሃለሁ፣ ግን ቤተሰቦች በሌሉበት ነገር ምንም ማደርገው ነገር የለም አልኩት። ኦኬ እንደዛ ከሆነ ቁጥራቸውን ስጪኝ። ከዛ የቤተሰቦችን ቁጥር ሰጠው። ቀጥ ብሎ ክፍለ ሀገር ሄደ፣ ከአዲስ አበባ ማለት ነው። ወንድሙን ይዞ ክፍለ ሀገር ሄደ። እዛ ሄደው እኔ ጠፍቼ ከነሱ በጣም ቆይቻለሁ። አልደውልለትም፣ አይጠይቁኝም፣ አልጠይቃቸውም። እንደነገርኩሽ በቃ እየተባልኩ የነበረው ሌላ ስም እየተሰጠኝ ስለነበረ በቃ ለዛ ብዬ እኔ በጣም ውስጤ እንትን ስላልኩኝ በቃ ብርቅ ይሻለኛል፣ እየቀረብኳቸው ሌላ ነገር ከማወራቸው እነሱንም ከማስቀይም ርቄ በቃ ለውጤን ቢያዩ ይሻላል የሚለው ነገር እንትን አልኩኝ። ከዛ በኋላ ሄደ። ልጃችሁን አውቃታለሁ፣ አዲስ አበባ በነበረችበት ሰዓት እንደዚህ አይነት ሁኔታ ላይ ነበረች። እኔ አለ ልጄ ከአንገት በታች የለችም ተብላ ከአንገት በላይ ባገኘኋት ብዬ በጣም በቃ ሁል ጊዜ አላት ነበር። ልጄ በአንተ ምክንያት ልጄን ማግኘት አይደለም ልታገባት ምንም ነገር አድርጌ እኔ ላገባት ነው ብለህ አትጠይቅኝ። በቃ ቤተሰቦች በጣም እንትን አሉ። አንደኛ የኔ መገኘት ጠፍቻለሁ ስልስ ያኔ አውርቻችሁ አላውቅም። አንዳንዴ ስልክ እንትን እያልኩ ኤከሌ ነኝ የሳዲ ጓደኛ ምናምን ነገር እያልኩ የአባትን እና የእናትን ድምፅ እሰማለሁ። ነገር ግን አሉ በቃ አሉ በተባለ ነው እነሱም እንትን ያሉት እንጂ እና 2 ዓመት ሙሉ የምትሰሪውን ማለት ነው 2 ዓመት ሙሉ የምትሰሪውን ፍቅረኛሽ አካውንት ከፍቶልሽ ነበር የላከሽ እና በዛ በከፈተልሽ አካውንት ነበር ገንዘብሽ የምታስቀምጨው? አትልኪም ነበር ለቤተሰብ? አልክም። ለምን አጭራሽ አላወራቸውም እኮ ሀብዬ፣ አላወራቸውም ጭራሽ። ለምን? ከዛ በልጅነትሽ ወደ አዲስ አበባ ሰው ቤት ለመቀጠር መተሽ ከደረሰብሽ ኖ እነሱ አዲስ አበባ የላኩኝ አጎቴ ጋር ትማር በቃ እዛ ደግሞ የሆነ በቤተሰብ ጋብቻ ምናምን የሚባል ነገር አለ አይደለም። አይ ልጄ እንድትማር እፈልጋለሁ ወንድሜ ጋር ትሄድ እናትን በማለት ነው ወደዚህ የላኩኝ። እኔ ታሪኩ ረጅም ነው ብዬ ግን እኮ ኦልሬዲ ወደኋላ እንዳንመለስ ቤተሰቦችሽ ወደ አዲስ አበባ አጎትሽ ጋር እንድትማሪ ነበር የላኩሽ። የአጎትሽ ሚስት በደረሰችብሽ ስቃይና መከራ ምክንያት ነው ግድግዳ ቆፍረሽ ምን ብዬ እሱም ምክንያት አድርጌ የወጣሁት ከዛ ማለት ነው። ኦኬ። ስለዚህ በአጎትሽ ሚስትና በአጎትሽ በመበደልሽ ምክንያት ነው ከቤተሰብ ጋር ተቆራርጠሽ የቀረሽ? ተቆራርጬ የቀራሁት እኔ በቃ ምንም ሌላ ስም በቃ የሆነ ዱርዬ ሆናለች አዲስ አበባ ውስጥ የሚባለው ነገር ነው። በቃ ገብቶሻል አይደለም? ከዛ እንትን አልኩኝ። በኋላ ላይ በቃ ምን ላይ ነበር እሱ ሄደ፣ እነሱን አናገራቸው። ከዛ በኋላ ወንድሙም አለ አንድ ላይ እንትን ካሉ በኋላ ችግር የለም እሷ ብቻ ትምጣ፣ እኛ ምንም አይነት ነገር ከአንተ የምንፈልገው ነገር የለም። እኔ ልጄ ተገኝታ
እንደዚህ ነው ምናምን በቃ ብሎ በቃ እናቴ አባትን በቃ ሁሉም እህቶቹ ወንድሞቹ ሁሉም በቃ ትንንሽ ባሉበት ሰዓት ነው እንትን ያልኩት። እኔ የመጀመሪያ ከቤታቸው 10 ልጆች ነን፣ ከ10 7 ነን እኛ አሁን ማለት ነው። ሌሎቹ አላህ ረህማቸው በህይወት የሉ እና ከዛ የመጀመሪያ ተብዬ የሚጠራው እኔ ነኝ ከቤቱ ማለት ነው። አሁን ተመልሼ እንትን አልኩኝ። እሱም ጠየቃቸው ምን አለ። ከዛ ደወሉልኝ እዛ እንዳለው ወደ አዲስ አበባ ሳይመለስ እነሱ ጋር እንዳለ ነው። ከዛ ቤተሰቦችን አገኘኋቸው። ከዱባይ ወደ ኢትዮጵያ ሳልመለስ አወራኋቸው። እስከ ዛሬ ለምን አላወራሽንም? ለምንድን ነው በቃ አናፍቅሽም? እኔ እኮ ሌላ ሰው ነው የክሌ የሳዲ ጓደኛ ነኝ እያልኩ እኮ ነው ማናግራችሁ፣ ግን ድምፃችሁን እሰማለሁ ብዬ ምናምን ስለው አንቺ ነበርሽ። እኔ እኮ በቃ ይሁን በጣም እንትን ነገር ብሎኝ ነበር። በቃ አባቴን በቃ ሁሉም ቤተሰብ ማልቀስ ጀመረ። አሁን በቃ ከዛ በስልክ ሁሉም ያለቅሳሉ። ምን ይላሉ? በኋላ ላይ መጨረሻ እነሱን ከክፍለ ሀገር አምጥቷቸው እቤት አጎትሽና ሚስቱ ማለት ነው ምን ብለው አወሩ? ስጠፊ ቤተሰቦችሽ የት አለ እንድታስተምሩ? ጠፍታለች፣ ከኛ ጠፍታለች። ዱርዬ ልጃችሁ ዱርዬ ሆና እንዳይፈረድ እኮ ነው። እንዲህ ነው ዘመን። እነሱ ላይ እንዳይፈረድ አንቺ ዱርዬ ወንድ ፈልጋ ጠፍታለች። እነሱ ላይ ያደረሱብሽ ስቃይና መከራ እንዳይታወቅ እነሱ ላይ እንዳይፈረድ ነው አስቀድመው አንቺን ዱርዬ እንደሆንሽ ወንድ ብለሽ እንደጠፋሽ አስቀድመው ካሰሩ ማንም እነሱ ላይ አይፈርድም። ጠፍታለች ነው ያሉት። በቃ እነሱ እንደዛ ነው በቃ እኛ ስንባል የነበረው እንዲህ ነው ምናምን ነገር በቃ እንትን አሉ። እኔ በእናንተ አልፈርድም አልኩት። ለምን ኮንታክት እኔ ከእናንተ ጋርም እየተገናኙ አልነበረም። ምንም አይነት ስም ብሰጠኝ የሆነ ያልተቆረጠ ነገር አይደማም። እኔም በዛ ሲቹዌሽን ላይ አይደለውም። ግን እኔ የነበርኩበት በምን አይነት መንገድ ተለውጬ የእነሱ ልጅ ናት ተብዬ ለመመለስ ነው የኔ ዓላማ የነበረው። ግን ቀኑ ደርሶ ዛሬ ግን ተገናኝተናል። አልሐምዱሊላህ። ትልቁ ነገር ደግሞ ባክነሽ አልቀረሽም። ከእናንተ ጋር መገናኘት ምክንያት ደግሞ ያው ጓደኛዬ ነው። ጓደኛዬ ልበል እንጂ ለባል ገና እናንተ ከዛ በኋላ እሺ በቃ ችግር የለም አንቺ ደስተኛ ነኝ ያልሽበት ህይወት ላይ እኛ ከጀርባሽ ነን። ቤተሰቦች እናቴም አባቴም እንትን አሉኝ። እሺ አልኩ። ከዛ በኋላ ይሄ ሁሉ ስናወራ ምን ስንል ቀኑም እየቀረበ 2 ወር እየቀራኝ 1 ወር እየቀራኝ መጣ። እኔ አሁን አየር ላይ እንዲያደርግ እንደዚህ ነው አትበል። ለምን ህይወት ውስጥ ነው እየገባን ያለ ነው። አንተ ትለኝ አይደለም በፊት እኔ ምንም ነገር የማላቅበት ሰዓት ትመክረኝ ነበረ። ዛሬ ደግሞ እኔ በተራዬ አንተ ልምከር። ግን ቤተሰቦቻችን ይገናኙ ምን ይበሉ እየገባንበት ያለው ግን ይሄ ሁሉ ስናወራ ይሄ ሁሉ ስናደርግ ይሄን አድርጌያለሁ እኮ እንዲህ ሰርቻለሁ እኮ በጭራሽ አይናገርም። በጭራሽ በቃ ለምን በስራው በቃ በተግባር ሊያሳየኝ ስለሚፈልግ ማለት ነው። በኋላ ላይ ከተረዳው ከዛ ቀኑ ተቆረጠ። ሴትዮዋ ትኬት ቁረጭልኝ አልኳት። ከዛ አትመለሽም አለችኝ። አይ እኔ ሄጄ ላገባ ነው አልመለስም፣ ከአሁን በኋላ ህይወት ይዤ ሊኖር ነው ምናምን ነገር አልኳት። ከዛ ችግር የለውም በቃ ምናምን አለችኝ። ከዛ አንዳንድ ስጦታ ምናምን እንትን አለች። ትኬት ተቆረጠልኝ። ወደ ኢትዮጵያ መጣሁ ሄድኩኝ። ከዛ ሄድኩኝ ሲሄድ ኤርፖርት ላይ 2 እህቱና ያቺ በፊት እኔ ከእሱ ጋር እንደዛ ሲንከራተት እሱ ከኔ ጋር ሲንከራተት በነበረበት ሰዓት እህቱ ነበረች። አሁንም ሌላ ሰው አልነበረም። ከዛ እኔው ራሴ ነኝ በቃ እሷም በቃ እንትን አለች። እንዴ እኔ እኮ ያ ሁሉ እንደዛ እየወደድሽው እንደዛ ብዙ አይነት መስዋዕት እየከፈልሽ 2 ዓመት ራሶች ልጅ ትቆያለሽ ብዬ አላሰብኩም ነበር። ነገር ግን ማሻላ ቆይተሽ 2 ዓመት ጨርሰሽ መጣሽ አለች። ከዛ ሄድኩኝ። ሲሄድ አቡ ድንኳን ቆሟል፣ ግቢ ውስጥ እንትን ብሏል ቤቱ። እኔ እንጃ ምን ብዬ ልንገርሽ። ወደ ውስጥ ስትገቢ ቢፌው እንደ እንትን አሁን ለምሳሌ የሚነጠፍ እንትን አለ አይደለም፣ እንደ አረቢያ መጅሊስ መሬት ላይ ነው፣ ግን መጅሊስ ሳይሆን ዙሪያ እንደ ትራስ አንድ አይነት ክልል ሆኖ እንትን ይላል። በቃ ቢፌ እቃ ሞልቶ ብሎ ከዛ እሷ በመሀል የመን እንትን አረብ ሀገር ስለነበረች ይሄ ቤትማ የእህቱ ይሆናል
በቃ ይሄንን ነው ያሰብኩት። ስጀመር እኔ ብር አካውንት ላይ ነው እየገባ በሚኑ ነው የሚሰራ ብዬ ነበር ያሰብኩት። በመሀል የተወሰነ በቃ ሰፖርት አደርጋለሁ። በቃ ጎበዝ፣ ጠንክሬ ስራ፣ ነገ ሌላ ቀን ነው ምናምን ነገር ያ እንበረታታለን። ያን ከዛ ይሄን ያህል ይሰራል ብዬ አልጠብቅም ነበር። ከዛ ቀለበት አደረግኩኝ። ቤተሰቦች ይሄ ግርግር፣ ሰርግ ምናምን ጅኒ ጃንካ ይሄ የለም። በቃ ምንም ነገር የለም። አባቴና እናቴ ነበሩ። ወንድሞቼ አድገዋል። በቃ ሀቡዬ ሙሉ ቤተሰቦችን እዛ በቃ ተሰብስቦ እዛ አገኘዋቸው። ከዛ በኋላ መጨረሻ ላይ ያው በቃ በቁርአን እንትን ተባለ፣ ኒካ ታሰረ። በቃ ተጋባን፣ ቀለበት ተደረገ፣ ሁሉ ነገር እኔ እንጃ። ለቤተሰብ ለእናት ለአባት የሚሆን ነገር እንትን ተባለ። ነገሩ አለቀ ማለት ነው። ከዛ በቃ እንግዳም ሄደ ምን አለ፣ ቤተሰቦችም እንሂድ በሉ እንግዲህ እናንተ የሆድ ሆዳችሁን አብሩ። ከዛ በኋላ ደግሞ ለመልስ ደግሞ እንድትመጡ እንትን እንላችኋለን ምናምን ነገር አለው። ከዛ በኋላ እዛ ቆየን። ቤተሰቦች ሄዱ። እናቴም በቃ እነሱ በጣም በቃ እኔ እንጃ አባትም እናቴም በጣም ከስቷል። አንደኛ ነገር የኔ ሀሳብም ሊሆን ይችላል ከቤተሰቦቻቸው በቃ ወጥቼ ጠፍታ ቀራች የሚሉ ነገር እንትን ስሉ ወይ በዚህ ሀሳብ እናቴ ከስታ ነው ምን ሆና ነው ምናምን በቃ ብዙ ነገር እኔ ከደስታ በላይ በቃ እነሱን ሳያቸው በጣም ነው እንትን ያልኩትኝ። ለምን በቃ አናግራቸው ቢሆን ደግሞ እንኳንም አላናገርኩም የሚልበት ሰዓትም እንትን እያለኝ ነበረ። ከዛ እያን ቆየን። ያው እንግዲህ ከዛ በኋላ ያለውን ነገር በባልና ሚስት መሀል ነው እንትን የሚቀረው እና ሌላ ምንድን ነው ቆየን እንደዛ እኔ እዛው እንደቀረሁት በኋላ እነሱ ከሄዱ በኋላ ሶስት ሳምንት ከ3 ሳምንት በኋላ ቤተሰብ ሁሉም ጎረቤት ሁሉም ወጥ በየቤቱ ገባና እንደዚህ ነው ይሄ ቤታችን ነው እና እዚህ ጋር ፈርሚ፣ ይሄ የኔና የአንቺ ቤት ነው። ምን አልኩትኝ? ወላሂ ሀቡዬ አላመንኩት። በቃ አውቀውን አይደለም ይሄ ሰውዬ ምን ለማለት ፈልገው ነው ቤታችን ምናምን ነገር። ከዛ እህቱ እኔ አላምንም አልኩትኝ። ይሄ ቤት ነው አልኩትኝ። ቤት ገዝተህ መሬት ገዝተህ ሰርተህ ነው አልኩትኝ። አዎ እንዴት አልሰራም እንዴ? እየሰራው እኮ ነው። ጠዋት ቀን ከሌሊት እንደ እግሬ እየተቃጠለ እኮ የምሰራ እኮ ነገ እኔ አንቺን ሳልፈልግሽ ቀርቼ አይደለም። ስደት ስትሄጂ ዋጥ አድርጌ ዝም ብዬ ያልኩትኝ እየፈለግኩሽ እንዳልፈለግኩሽ ሆኜ እንትን ያልኩት እኮ በሁለት እግሬ ቆሜ ነው። ነገ አባት መሆን የምፈልግበት እንትን ላይ ልሆን ብዬ ነው። እንዴት አልሰራ ምናምን ነገር አለኝ። ከዛ ሀቡ ወላሂ ምን ብዬ ልንገርሽ፣ ደስታዬ ወደር የለው። በቃ እኔ የእህቱ ቤት ነበር የመሰለኝ። እሷም አረብ ሀገር ሄዳ ነበር እኔ ከመጣሁ በኋላ። ምን ብዬ ልንገርሽ፣ ደስ አለኝ። በቃ ምን ልበል ሌላ ነገር በቃ የበልጥ ደግሞ ደስታ። እዛ በኋላ በቃ እንትን አልኩትኝ ያለውን ነገር እየቀራን ነገር እኔም ባለኝ እንትን አልኩትኝ። ግቢ ውስጥ ያለውን ነገርም ጨማመርንበት። እኔ ጋር ባለው ብርም በቃ አካውንቴ ላይም ያለው ነገር እንትን አልኩኝ። ከዛ 2008 መስከረም 1 ነው ኢትዮጵያ የገባሁት። ከዛ 2009 የመጀመሪያ ልጄን ወንድ ልጅ አላህ ሰጣን፣ ወለድኩ። ከዛ የመጀመሪያ ልጅ አገኘው ወንድ ልጅ አልሐምዱሊላህ። እያንቀጠል ልጄ ማደገ። ከዛ በኋላ ደግሞ እሱ 3 ዓመት ከ8 ወር ከሆነ በኋላ ሴት ልጅ አረገዝኩ። አብዬ እንጂ ሁላ ብዬ እንደምንግርሽ በቃ እኔ እንጃ። ይሄ ካገኙኝ በኋላ የእናቴ አባት በቃ እኔ ጠፋው፣ ግን እነሱ በዱዓ አልተለዩኝም። አልሐምዱሊላህ አልኩትኝ። ወላሂ ላዚም በቃ እኔ የኔ መጥፋት ጠፋች ብሎ ግን የእነሱ ዱዓ ነው አልኩትኝ። በቃ ሁሉም ነገር ከዛ ሁለተኛ ልጅ አርግሽ የመጀመሪያ ልጅ ስወልድ ራሱ በቃ እኔ ብቻዬን ስለሆንኩኝ
እዚህ ጋር ምን አለ መሰለሽ ሀቡ የሆነ ታሪካችን አንድ አይነት የሆነ ነው። በቃ እንትን የሚል እሱ በዛ በኩል ምን ላይ ነህ፣ ምን እየጎደለ ነው፣ ምን እናግዝ፣ ምን እንርዳ የሚለው ሰው የለውም። እዚህ ጋር ደግሞ እኔም እንደምታውቂኝ ነው እንደነገርኩሽ ነው። ከዛ በኋላ ላይ ሁለተኛ ልጄን ወልጄ ያው ከእንትን ከገበሬ ነው ይሄ መሬትና ቤት የተገዛ። ከዛ ስንት አመት ቆየን? 7 አመት። ሁለተኛ ልጄን እንደወለድኩኝ 7 አመት ቆየን ማለት ነው። በቃ አጠቃላይ 7 አመት። አጠቃላይ ከተዋወቃችሁ ከ1999 እስከ 2008 ማለት 9 አመት። 1999 እስከ 2001 አጎቴ ቤት ነበሩ። ከ2001 8ኛ ወር ነው ከሱ ጋር የተዋወቅኩት። ስለዚህ 7 አመታችሁ። ከተዋወቅ ከጋብቻ ጋራ አንድ ላይ 7 አመት ሆነ። ከዛ መጨረሻ 2ኛ ልጄን ወልጄ እሷ 2 አመት ከ8 ወር ሆኗት በቃ ይሄ ቤት ፈረሳው የሆነ ቀለም ምናምን ነገር እንትን ህገወጥ ነው ምናምን የሚባል ነገር አለ አይደለም? እንደዛ እየተባለ ሰፈሩ በጣም እየተናወጠ መጣ። ከዛ ምንድን ነው አልኩትኝ። በቃ የሆነ ሌላ ፈተና ታውቂያለሽ? ምንድን ነው የተፈጠረው? ለምን አልኩትኝ። በቃ የሆነ ሰዓት ደስታ፣ የሆነ ሰዓት ደግሞ ይሄ ነገር ለምን ያው እንግዲህ እንትን የሆነው አገር የሆነውን እንሆናለን። ምንም ነገር አታስቢ። በቃ ከነሱም አነሱ ካላነሱም ደግሞ አላለኛ ያለው ርስቅ የትም አይሄድም። የልጆቻችን እንትን ርስቅ እንኖራለን፣ ምን እንሆናለን ምናምን ብለን በቃ እንደዛው እያለን ከዛ መጥቶ እንትን ግቢያችን ቀለም ነካ። ያው ይነሳል ተብሎ ማለት ነው። ከዛ ምን እንትን እንዳለኝ ታውቂያለሽ ሀቡ? እንደዛ በቃ እኔ እንጃ። እኔ ገንዘቧን እንኳን የኔን ገንዘብ መንካት አለመንካት ሳይሆን እግሩ እየተቃጠለ አቡዬ በየሆቴሉ ማለት ነው ነገ ሰው ሆናለሁ፣ በ2 እግር ቆማለሁ እያለ እንደዛ እንትን እያለ የሰራው ቤት እንደሌለው ሲሆን በቃ እኔ እኮ ገንዘቤን ልኬ አሁንም እንትን ብያለሁ። በቃ ያን ሳስብ በቃ እኔ እንጃ ውስጤ ሁሉ ነው የሚቃጠለው። ይታይ የሆነ ለራሱ በልቶ የሚሰራበትን ዘንጦበት እንደፈለገ ሆኖበት እንትን እያለ ቢሆን ኦኬ። ግን ለምን አልኩት ወላይ ብታኝ በቃ ማልቀስ ጀመርኩኝ። 2 ልጆቻችን አልሐምዱሊላህ ረብል ዓለሚን። ከዛ ቤተሰብ ጋር እንደዚህ ምናምን ነገር እንትን አልኩትኝ። እኔ በተፈጥሮዬ ሰው እንዲያግዝ የሆነ ታውቂያለሽ፣ የሆነ የምትጠዩ ነገር የሰው እርዳታ እንትን የምትዩ ነገር አለ አይደለም? ያን ነገር በጣም ነው እንትን የሚለው። በራስሽ እየወደቁም እየተነሳው በራሴ ልቁም የምትዩ ነገር አለ አይደለም? ከዛ እንትን እያልኩ በቃ እንትን እያል ተነሳው። በቃ መነሳቱ የማይቀር ነው። ግማሽ ሰፈር ተነስቷል። የኛ መደዳ ደግሞ ገና ነው እየተባለ ከዛ ልጆችን ለ2 አመት ቢያንስ ጥርሴን ነክሼ አልፈረስም፣ ግን ገና ነው። እዛ ለ2 አመት በቃ ይጥልበልና አይ እኔ አሁን ተራዬ ነው፣ ይሳካልኝም አይሳካልኝም እኔ እወጣለሁ። አንቺ ከልጆች ጋር ሆኝ እዚህ አሁን እየሰራው ከእጅ ወደ አፍ ምንም አልተቻለም አይደለም? አሁን ግን ስደት ደግሞ እኔ ልቅ መስዋዕት ትሄዳለህ? ኧረ ቶባላ ቢያንስ እኔ ቋንቋ እንችላለሁ፣ ግን እኔ ብሄድ እኔ ይሻላለሁ ምናምን አልኩትኝ። ከዛ ስለው ችግር የለውም እኔ እሄዳለሁ ምናምን አለ። ፓስፖርት አወጣ ምን አለ። ከዛ በኋላ ምን ብባል በዛ ብባል ምንም ቪዛው። ከዛ በባህር ከልጆች ጋር ወደ ሳኡዲ በባህር እወጣለሁ ምናምን ነገር ስለኝ ወላሂ አልጠጣም አልኩትኝ። በቃ እስኪ ቢያንስ ቤተሰብ ጋር ሄድና ማለት ነው የሆነ ነገር እንመካከር ያለው ነገር በቃ እኔ ወስኜ ወይ እሄዳለሁ ችግር የለውም አልኩትኝ። ከስለው እሺ አለኝና ከዛ ቤተሰቦች ጋር ሄድኩኝ። እማም በቃ እንትን አልኩትኝ። ያው እነሱ ላይ ጫና መሆን አልፈልግም። ከዛ ለምን በቃ እዚህ ግቢ ውስጥ የሆነ እንትን ተቆርጦላቸው የተወሰነ እንትን ብለን ሰርቪስም በሆነ ነገር እንትን ብለን ካሳም የሚሰጡን ከሆነ ችግር የለውም እዚህ ውስጥ የሆነ ነገር እንስራና ቢያንስ እዚህ ትቆያላቸው ምናምን ነገር አለችን። ቤተሰቦችም እንደዛ አሉ። አይ እኔ አልፈልግም አልኩትኝ። ወላ አሁንም ቢሆን ቢሰራ 2 አመት ወይ 3 አመት ቢቆይ ነው ችግር የለውም።
ልጆችን ከያዛችሁልኝ ትልቁ ነገር ለእኔ በጣም እንትን ነው። በቃ ግን ከአንድ ላይ ሆነን በቃ ሁላችንም እናንተ ላይ ጫና መሆን አንፈልግም። ስለዚህ እኔ መሄድ አለብኝ አባ አልኩትኝ። ከዛ ስለው በቃ እሱን እንደምንም ማሳመኑትና ምን ብለው ለአንተ እየተሳካ ካልሆነ እሷ ቢያንስ ቋንቋ ትችላለች፣ ችግር የለውም። እኛ እዚህ ልጆቹን 2 ዓመትም ቢሆን 3 ዓመትም ቢሆን ችግር የለም፣ እኛ ጋር ይቆያሉ። ከዛ አሉ ልጆችን እነሱ ጋር ወሰድኳቸው። ሳይፈርስ ቀደም ብዬ እኔ መጣሁ ወደዚህ ወደ ዱባይ ማለት ነው። ከዛ መጥቼ አመት ከ8 ወር ሲሆነኝ አንቺ ጋር መጥቻለሁ ሀቡ፣ ያለፈው ረመዳን ማለት ነው። ከዛ ልክ የዛንን ብቻዬን ነበር። በቃ ማንም ሰው እኔ ጓደኛ የሴት ጓደኛ የለኝም ብዙም ከሰው ጋር በቃ እንደዚህ የሆነ ሆይ ሆይ ነገር እንትን የለኝም። ልጆችና ባለቤትን ከሄድኩ ቤተሰቦች ጋር ነው። ከዛ ውጭ ጓደኛ ምናምን እንደዚህ ምናምን የሚባል ነገር እኔ በጣም ነው እንትን የምለው። ያኔ ገብቶሻል። የሆነ ቀርቦሽ የሚርቅ ሰው ከአንቺ ጋር እንትን የሆነ እንትን የሚል ሰው እስከሌለ ከማየው አንጻር ጓደኛ የሚባል ነገር በቃ የሆነ በህይወቴ ኖሮኝ አያውቅም። ከዛ እንትን አልኩኝ እና በኋላ ላይ የሆነ እንደዚህ እንትን ያለው መጀመሪያ ትቴናል ቦኖ ገባ ቆጣሪ እንትን ተባለ ሲባል አመት ከምናምን ከሆነኝ በኋላ በቃ እንደዛ ከሆነ ለምን የሆነ ነገር አንጀምርም ከተውት እንደገና ደግሞ ቆጣሪም ከገባ የሆነ እንትን ነገር የቤት ቁጥርም ከተሰጠ ችግር የለውም። በቃ እሺ የሆነ እንጀምር ተነሳሳን። ግቢ ውስጥ የሆነ ቢያንስ አንቺ ይህንን እያከራየች እኔ ደግሞ ስራዬን እየሰራ አንቺ ደግሞ ከልጆችሽ ጋር ያለሽ የሆነ ነገር ደግሞ ይኖረናል ከጎን ምናምን ብሎ የሆነ 3 ሰርቪስ ካጠገቡ 250 ካሬ ጨምሮበት ካጠገቡ የሆነ 3 ሰርቪስ እንትን አለበት እና ይሄ እንትን አልኩት ምናምን ብሎ ላከልኝ። ከዛ ውሽ ደስ አለኝ በጣም በቃ አልሐምዱሊላህ ደሞዜም አሪፍ ነው። በቃ ከዚህ በኋላ ምንም ነገር እንትን አይደለም። ግን እንዴት እንትን አሉ ምናምን አልኩት እና በቃ ብዙም አልተዋጠልኝም። ዝም አልኩት። በኋላ ላይ አቡዬ እዚህ ጋር ደስ አለኝ ቦታ ላይ ማለት ነው። እዛው ቦታ ላይ ከጎን 150 ካሬ ጨመረበት እና እንትን 3 ሰርቪስ አነሳ። ትተናል አድርጎበት አይደል እንደ ቤታችሁ እንደሚፈርስ እያወቃችሁ ትተናል ብሎ ቦኖ ገባ። እኔ መጥቼ አመት ከ2 ወር ከሆነኝ በኋላ ቦኖ ገባ፣ የቤት ቁጥር ተሰጣ፣ ቆጣሪ ገባ፣ ሁሉም ነገር ሄዶ ፈርሞ ምን ተብሎ ከዛ በኋላ እንደገና የሆነ ነገር እንትን ከጎን አነሳ እና በቃ ለሰበቡ እኔ ከመጣሁ በኋላ እንትን ካለ ችግር የለውም አልሐምዱሊላህ አልኩትኝና ከዛ በኋላ የሆነ እንትን ነገር አስነስቶ ድጋሜ መስራት ጀመረ። በቃ እንትን ምንድን ነው ሻወር ቤቱን ያንንም እንደገና አሳድሶ አሸዋገሮች ምናምን ሁሉ ነገር ካደረገ እንትን ካለ በኋላ አመት ከ8 ወር ከሆነ በኋላ 2 ዓመት ሊሞላል 2 ወር ቀላል ሲባል አፈር ወደ አፈር እንዳደረገልሽ ሀቡ ወደ አፈር ውስጥ 2 ዓመት ጨረስኩ። አሁንማ ይሄ ረመዳን እናንተ ልጆች የሚመለሳሉ በቃ 2 ዓመት ብቻ ኢንሻአላህ በቃ እንትን ይላሉ። ግን ልጆች አልሐምዱሊላህ ምንም ነገር እዛው ከሄዱ ትምህርት ቤት አስገቡ። አይዞሽ ልጆችሽ ምንም እየሆኑ አይደለም፣ በርቺ፣ ጠንክ አላማሽ ላይ ምናምን ነገር እያሉ ቤተሰቦችም እያበረታችሁ ግን ይሄን 2 ዓመት በ2 ወር አንዴ በ3 ወር አንዴ ወላሂ ልጆቹን ሀቡዬ ልጆቼ ታሞ ሐኪም ቤት ወስዶ እንኳን ሽሮፕ ታውቂያለሽ፣ ሽሮፕ ተሰጥቷቸው ለራሱ ሳይቀምስ ለልጆቹ አይሰጥም። ለምን አልኩትኛ አንድ ቀን ከዛ ስለ እኔ እኮ የአባት ጣም ባለቅ እንኳን ልጆቼ ይህንን ጣም እንዲያውቁ ፈልጋለሁ። እኔ በአባት በቤተሰብ ተደላቄ ያደጉ ሰው አይደለሁም። ነገር ግን ልጆቼ በእኔ በቃ እንዲኮሩ ፈልጋለሁ ምናምን ነገር ነው ብሎ ብታይ እና በቃ እንደዚህ ወጪ አታብዛ። በየጊዜ የመጣ ልጆቹ ምንም አይሆኑም። እናት እንኳን ቆርጣ ከሀገር ወጣለች አይደለም ለምን ትላለች ብሎ በቃ እነሱ እንትን ይላሉ። በቃ ምንም ነገር እኔ እነሱ ከሄዱ በኋላ እሷ ከሄደች በኋላ ቢያንስ እሷ ርቃለች። እኔ ግን ልርቃቸው አልፈልግም። እሷ ብትመጣም ባትመጣም እንኳን 2 ዓመት እንደጨረሰው ልጆች ቀን ጋር ሆነ በቃ ሁልጊዜ በየቀኑ ቀኗን ቆጥራታል። ከዛ ቤቱን ፈረሰ። ለምን ቤቱ ከመፍረሱ በፊት ቀደም ብሎ በቃ እኔ ብቻዬን ቤት ውስጥ ከሚሆን ሳዲ ባላ ለቤተሰብ ንገሪና ልጆችን ላምጣቸዋለኝ። እንዴት ሆነ ብቻህን ልጆችን እንትን ብለህ እንዴት ነው ብቻህን እንትን የምትለው? ልጆችን እንዴት ታደርጋለህ? ወላሂ ምንም ችግር የለም የሆነ እንትን ግል ትምህርት ቤት አስገባችኋለሁ። ቀኑ ሙሉ እዛ እንትን ይላሉ። ከዛ በኋላ ደግሞ ማታ ከስራ ስወጣ ይዣቸው ወደ ቤት ይገባሉ። አሁን እኮ ልጆች አደጉ።
ልጄ የመጀመሪያ ልጄ 4 ዓመቱን ጨረሰ። ወላይ በጣም አድጓል። ሳድዬ በአላ ይሽበኛል። ከዛ እኔ ለምን ምክንያት ሆናለሁ? በቃ መጀመሪያ ቤተሰብ ጋር ሄድና ከዛ በኋላ ደግሞ እኔ ከነሱ ጋር ማውርተን እንዲህ ድንገት ተነስተ ሄደ ልጆችን ወስዳለሁ አትበል፣ ጥሩ አይደለም። ስለዚህ ቢያንስ አንድ 3 ቀን 4 ቀን ምናምን ከነሱ ቆይተ ብትወስዳቸው ይሻላል። የነሱ ቀልብም ጥሩ አይደለም ምናምን አልኩትኝ። ሀቡዬ ሳልነግርሽ ሁለተኛ ልጄን እንደወለድኩኝ እናቱ ሁለተኛ ልጄ ወልጄ እኔ ጋር መታ ነበር፣ እናቱ ማለት ነው። ከዛ እኔ ጋር መታ ልጄ አይዞ ከጎንህ ነን የሚለው ሰው ማንም የለው። እሱን ደግሞ ልለውጥ ፈጣሪ ሲፈልግ አንቺን ጥሎለታል። የእኔ ዱዓም ሊሆን ይችላል። አደራ አማና ልጄ፣ አደራ አማና ይሆንብሽ ምናምን ነገር ዳ እንዴ ምን ሆነሽ ነው? ለምንድን ነው እንደዚህ የምትይኝ? እንዴ ሁላችንም እኮ አንድ ላይ ነን፣ ለምን እንደዚህ ትያለሽ? ምናምን ነገር ስላት አላቅም። በቃ ሰው ልጅ ይኖራል ይሞታል፣ ብዙ ነገር አለ። ልጄ ግን ተቻችላችሁ ኖሩ፣ በሆነ ባልሆነ አትወቃቀሱ ምናምን ብላ በቃ ሁለተኛ ልጄን ወልጄ ልጠይቀኝ መታ እንዲህ እንዲህ ያለ ነገር ብላኝ ወደ ኢትዮጵያ የእሱ እናት ማለት ነው። የእሱ እናት ከዛ እንደዚህ ብላኝ ሳምንት ነው 15 ቀን ምናምን እንደዛ እኛ ጋር ቆይቶ ሄዱ። ወደ ሀገር ከተመለሱ ወደ ክፍለ ሀገር ከተመለሱ በኋላ አባትዮ ከ3 ቀን አባት ማለት ያው እንደ አባት የሚያዩ እሱ በልጅነቱ ነው አባቱ የሞተው። ተወልዶ በ1 ወር ነው አባቱን ከለሩን ማን ምን እንደሆነ አያውቅም። ከዛ በኋላ ሄድና አባትዮ አረፈ። በሄዱት በ3ኛ ቀን ነው በ4ኛ ቀን አላውቅም፣ ብቻ ቀኑን አላስታውስም። ከዛ እንደዚህ በቃ ተደውሎልኝ ለእሱ አትንገሪ እንዲህ ነው አባዬ አርፏል ምናምን ነገር ተባለ። አረፋ ላይ ነበረና ምንድን ነው ምን ተፈጠረ? ቤቱ አፈር ይላል። አንቺ የምታቀጣጥዩ ከሰል ሁሉ አፈር ይላል። ለእሱ የእንጀራ አባቱ ማለት ነው፣ የእናቱ ባል። እንጀራ አባቱ ነው፣ እንጀራ አባቱ ማለት ነው። ከዛ ሲያርፍ እንዲህ ምናምን ብለሽ አትንገሪ፣ ነገር ግን አባቱ አርፏል ምናምን ነገር ተባልኩኝ። ከዛ ወንድሙ የታላቅ ወንድሙ አለ እንዲህ ነው ምናምን ብሎ ከዛ እንሂድ አባዬ ሞቷል ሄደን እንጠይቆ ምናምን ብሎ ሳይነግረው ይዞ ሄዱ። ወደ ክፍለ ሀገር ሄዱ። ሲሄዱ አርፏል፣ እንደውም ተቀብሯል። ለእሱ አልተነገረም እንጂ እሱ እዚህ እያለ ነው ያረፈው። ከዛ እሱ ሄደው የሚገርም ነገር አባትየው ተቀብሮ በ4ኛ ቀን እናቱ አረፈችው። በ4ኛው ቀን አውቀሽ ነው ወላሂ አቡዬ፣ በ4ኛ ቀን ከአንድ ቤት 2 ሬሳ በ4 ቀን ልዩነት። በ4ኛው ቀን እናቱ አረፈች። እናቱ አደራ ልጆች ያለችኝ እናቱ የወለደችው እናቱ ቤት 2 ሬሳ በ4 ቀን ልዩ አረፈች። በ4ኛው ቀን አውቀሽ ነው ወላሂ አቡዬ፣ በ4ኛ ቀን ከአንድ ቤት 2 ሬሳ በ4 ቀን ልዩነት። ምንድን ነው በቃ አልኩትኝ። ያ ረቢ እኔ ጋር መታ ይሄን አይል ቀን ቆይታ ከዛም በቃ የሆነ አማና አደራ ልትሰጠኝ እንደመጣች ነገር ታውቂያለሽ። እንደዛ ነው ያሰብኩት። በቃ ለምንድን ነው አልኩትኝ። በቃ እንዴት ቆይ እናትየው አራስ ልትጠይቅሽ መታ ነው አደራ በቃ ተስማምታችሁ ኑሩ ምናምን ያለችሽ? በስንት ጊዜ ነው የሞተችው? እንደዛ ብላኝ እኔ ጋር 15 ቀን ቆይቶ ሄዱ። አረፋ ወጥቶ ቀኑን እንትን ብሎብኛል። አረፋ ወጥቶ ይሁን ከአረፋ በኋላ ይሁን እሱን አላስታውስም። እና ሄደች። እሷ ሄዳ 15 ቀን ጊዜ ውስጥ ነው የሞተችው። አደራ ባለች 1 ወር ባልሞላ 1 ወር አልሞላችም 1 ወር። ከዛ በጣም በቃ እኔ ሁል ጊዜ አእምሮዬ ውስጥ የሚመላለሰው በቃ ለምን እንዴት እንደዚህ ልትለኝ ቻለች? በቃ እንዶ አላህ እንትን ብሏት ይሆናል እንድትናገር ወይንም ደግሞ ለምን አልኩና በቃ እሱን እንዳለ እንትን ብዬ በቃ ይሄንን ላስታው ልንገርሽ ብዬ ነው ወደኋላ የተመለስኩትና ከዛ በኋላ ላይ አሁን ወደ ልጆች ሲመለስ ሄዶ ለቤተሰቦች የነገረ እንደዚህ ምናምን ብሎ ከዛ ልጆቹን ይዞ መጣ። ችግር የለውም በቃ እሱም እችላለሁ ካለ አባት ነው እንዳትከለክሉት። አባዬም እንደዛ አለ። በቃ ልጆቹ ናቸው። ቢያንስ የእናቱን ትንፋሽ አጥተው የአባትን ትንፋሽ አይጡ። ከሱ ጋር ይኑሩ። በቃ ችግር የለም ነው የሚለው። ከዛ ልጆቹን ይዞ መጣ። ወላ ያቡ በቃ እኔ አለቅሳለሁ። በቃ ሁሉ ጊዜ አሁን ልጆች ከሱ ጋር ምን ሊሆኑ ነው?
አስመዝግቦ ምን ብሎ ከዛ በኋላ ልጆቼ እዛ ይቆያሉ። ማታ ማታ ሲገቡ ይዣቸው ወደ ቤት ይገባል። እስካሁን አልፈረሰም ቤቱ። ከዛ አንድ ቀን በቃ ደወልኩላቸውና እኛ እኮ ወደ አዲስ አበባ ስንመጣ አንቺ አለሽ ብለን ስራ ቦታ አዲስ አበባ ናት እኮ ነው የምንባለው፣ የት አለሽ አለኝ የመጀመሪያ ልጅ። ስለ እና ታዲያ በስራ እኮ ተዘዋውሬ ወደ ሌላ ሀገር ሄጃለሁ እና እመጣለሁ ችግር የለው ምናምን ራሳቸውን እስኪያውቁ ድረስ ቢያንስ እንትን አልበላቸው ብዬ ከዛ አፍራቸዋለሁ። ምን እላለሁ? ትምህርታቸውን ቀጠሉ እዛው ሰፈር። አሁንም ቤቱ አልፈረሰም ገና ነው። ከዛ 2 ዓመት እንደሞላል በቃ ሰፈሩ በሙሉ ተናወጠ። ምን አለ መስጊዱ ይፈርሳል የሆነ ጊዜ ታስታውሻለሽ? በቃ በጣም እንትን እየተባለ ነበርና ከዛ ቤቱ ፈረሰ። ከዛ ሰፈር ሲፈርስም አልነገረኝም። ቤቱ ፈርሷል፣ እንደዚህ ተፈጥሯል፣ እንዲህ ሆኗል ምናምን አላለኝ። በቃ ከዛ ልጆቹን ወደ ካሉበት እኛ ወዴት ነን? ወደ ሰበታ አካባቢ ነበረ። ከዛ ከሰበታ መሸኛቸውን አውጥቶላቸው ምን ብሎ ወደ ቦሌ ሚካኤል ይዛቸው ይሄዳል። ቤቱ ከፈረሰ በኋላ ቤት ተከራይቶ ምን ብሎ ከዛ ይዞ ሄዳ የሆነ ቪዲዮ ላክልኝ። አልነገረኝም። ይሄ ሁሉ ሲፈጠር ምንም ነገር አላለኝም። ልጆቹን ወስዶ ትምህርት ቤት አስመዝግቦ ቤት ተከራይቶ ምን ብሎ እንትን ካለ በኋላ ከተረጋጋ በኋላ ቪዲዮ ላክልኝ። አሁን እንደዚህ እንግዲህ የሰፕራይዝ ነገር ይወዳል። አሁን አፍርሶ ሌላ ነገር እንትን እያለ ነው አልኩና ምን ጀምሬ ነው ደግሞ አልኩትኝ ስለው በቃ ሳዱቆ የኔ ውድ እንግዲህ ነገር እየሆን ተሰናብተናል። እኔና ልጆቼ አለን፣ አሁንም እንኖራለን። ስለዚህ አብሽሪ፣ መፍረስ ካለበት ቤቱ ፈርሷል። በቃ አገር የሆነውን እኛ እንሆናለን። ምንም ማድረጋችሁ ቤተ ምናያት ብዙ ነገር እየሄደ ነው። ስለዚህ ብዙም እንትን አትበይ። በቃ ሀቡዬ እሱ እንደዛ እያለ ማለት ነው። እኔ ይሄ መሬት ሁሉ ማለት ነው እንዲህ ነው ዞርብኝ እንደዚህ ማለት ነው። ከዛ የዛኔ መጀመሪያ እንደዛ ብሎኝ የሆነ ጊዜ አንቺ ረመዳን ውስጥ ነው እንደዚህ እንዳሁን ቁጭ አትይም ነበር። እንግዲህ አበሳያልሽን እያልሽ እንትን እያልሽ ነበር። እንደው እዚህ ገብቼ በቃ ይውጣልኝ አልቅሼ ብቻ ልውጣ ብዬ ከዛ ገባሁ። እንዲህ ምናምን ውድ ከመጀመሪያ እንትን ፍቅር ታሪክሽን ጀምሬ ምናምን ስትል አይ ሀቡዬ ላልቅስና ብቻ ልውጣ ቤት የፈርሶ ነው እንደዚህ እንደዚያ በቃ አልቅሽ እሺ በቃ ችግር የለውም አልቅሼ ምን ብዬ እንዲህ ነው ምናምን ብዬ በቃ ብዙም አልተናገርኩም፣ መናገርም አልቻልኩም። ወጣሁ ከአንቺ ላይቭ ላይ ማለት ነው። ወላሂ በቃ ታውቂያለሽ የሆነ ደውለሽለት እንደዚህ አይነት ነገር ተፈጠረብኝ፣ እንደዚህ አይነት ነገር ደረሰብኝ ብለሽ የምትናገሪ ሰው ከሌለ በቃ እኔ ግን አልሐምዱሊላህ ልጆች አሉ፣ አይዞሽ በርቺ ያሌን ከጀርባ አጥንት ሆኖ የሚያበረታታኝ ከምንም በላይ ይባላል። የዛኔን እዚህ ቤት ሲመጣ ወረቀት አልነበረኝም። 2 ዓመት እዛ ቤት እንትን ብዬ አንቺ ጋር ሲመጣ ግን እዚህ ቤት ነው አንቺ ጋር የመጣሁት። አሁን ያለሁበት ቤት ኮንትራት የገባሁበት ቤት ሳይሆን አሁን ያለሁበት ቤት። እዛ ወረቀት አልነበረኝም። በዛ ብስጭት ምን ብዬ ከዛኛው ቤት እንትን አልኩኝ። ከሴት ጋር ከ800 በላይ አልከፍልም። ምሳሌ ከሆነ ስለ በዛ ደግሞ ትኬት ቆርጬ ወደ ሀገርሽ ነው በመጣሽ ብለን የሚመልስሽ ምናምን ነገር በቃ እርግፍ አድርጌ በዚህ ብስጭት ላይ በምን ላይ ምን ይሰራል። ከዛ ወጣው እዚህ ቤት ገባ። ከዛ በቃ አንቺ ጋር እዚህ ቤት ገብቼ አንቺ ጋር እንደገባሁትኝ ትንሽ ቆይቼ በኋላ ላይ አፉ መጣ። ምን እንትን አልኩኝ። አሁንም አጠቃላይ 3 ዓመት ሞላኝ። ወረቀት ሴት ባሰራት ግን ህጋዊ ሆንኩኝ እና አሁንም አልሐምዱሊላህ ያው ክራይ ቤት ነው፣ ልጆችም እየተማሩ ነው። እኔ እዚህ ቆየው እንጂ ኢንሻአላህ ያጣሁት ቤትም ይመለሳል። ወላሂ ዱንያ ናትና ታሪካችን ይሄን ይመስላል። ሀቡዬ ግን አንቺን ሳይሽ ሁልጊዜ የሆነ ቪዲዮዎች